በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው ተመልሷል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2611 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። በዚህም በሳምንት ውስጥ በተደረገ 8 ዙር በረራ 2 ጨቅላ ህጻናትን ጨምሮ 2269 ወንዶችና 314 ሴቶች ወደ ሀገራቸው መመለሳቸውን ሚኒስትሩ ገልጿል። በሳውዲ አረቢያ በአስቸጋሪ ሁኔታ ከነበሩና ወደ ሀገራቸው ከተመለሱ ዜጎች መካከል 73 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውም ታውቋል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤና ከቤተሰብ ጋር የማቀላቀል ስራ በትኩረት እየሰራ መሆኑን ተናግሯል። መስከረም 5 ቀን 2018 ዓመተ ምህረት በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ድረስ 27722 ኢትዮጵያውያን ወደ ሀገራቸው መመለስ የሴቶችና ማህበራዊ ሚኒስቴር ጉዳዮች ባወጣው መግለጫም አስታውቋል።